ሰላም የዩቲዩብ ተመልካቾቼ እንደምን አላችሁ? ዛሬም በአዲስ ቪዲዮ መጥተናል። በዛሬው ቪዲዮአችን እንዴት አድርገን ባስገባነው ቪዲዮ መሃል ላይ ማንፈልገውን ፉቴጅ ቆርጠን እንዴት አድርገን ማጥፋት እንችላለን የሚለው ነው ዛሬ የምናየው። ስለዚህ አሁን ከዚህ ቪዲዮ ላይ ከሁለቱ ቪዲዮዎች መሃል ላይ ያለውን ይሄኛውን ቪዲዮ ማጥፋት ከፈለኩኝ እንዴት አድርጌ ያጠፋዋለሁ የሚለው ነው ዛሬ ማሳያችሁ። ስለዚህ ካሉት ምርጫዎች ውስጥ እዚህ ጋር ራዘር ቱል አለ ወይንም ደግሞ ኪቦርዳችን ላይ ሲን ስንነካ ሰሌክት ያደርግልናል። ለምሳሌ ሲን ስነካ ኪቦርድ ላይ ሰሌክት ያደርግልኛል። ከዛ እንግዲህ ቪዲዮአችን እንሄዳለን። እንደዚህ ልክ ሲጀምር ኪቦርዳችን ላይ ባለው ቀስት መጠቀም እንችላለን። ወደ ኋላ ወደፊት እያደረግን ከዛ ልክ ቪዲዮ መታየት ሲጀምር ተጋረገና አንዴ ክሊክ አደርጋለሁ ይቆርጥልኛል ማለት ነው። ስለዚህ ይሄኛው ቪዲዮ ብቻ ለብቻ አድርጎልኛል ማለት ነው ቆርጦ። ከዛ ቀጥላለሁ ወደፊት ሄዳለሁ። ልክ የኛው ፉቴጅ መታየት ሲጀምር ደግሞ አሁንም በኪቦርድ እየተጠቀምኩኝ ፍሬም ባይ ፍሬም እንዲሄድልኝ ኪቦርድ ላይ ባለው ቀስት እዚህ ወደ ጎን ሳረግ የኛው ፉቴጅ መታየት ሲጀምር ደግሞ አንዴ ክሊክ አደርጋለሁ። ከዛ መሀል ላይ ያለውን ኪቦርዳችን ላይ ቪን ወይንም ደግሞ እዚህ ጋር መተን ሰሌክት ትላለች እሷን ነካና ሰሌክት አድርገን ዲሌት እናደርገዋለን። ከዛ መሀሉን ሰሌክት አድርገን ድጋሚ ዲሌት እንለዋለን። ስለዚህ በእንደዚህ አይነት መልኩ የመሀለኛው እንደምናየው ቆርጦ አውጥቶልኛል። ስለዚህ እንደዚህ አድርገን በቪዲዮዎቻችን መሀል ያሉ ፉቴጆችን ማንፈልገውን ነገር እንደዚህ ቆርጠን ማውጣት እንችላለን ማለት ነው። ለዛሬ የነበረኝ ቪዲዮ ይሄን ይመስላል። በቀጣይ ቪዲዮዎች እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰቡ እንዲሁም ቶሎ ቶሎ ቪዲዮዎቻችን ደርሳችሁ ደውል ምልክቷን ተጫኑ። ሰብስክራይብ ያደረጋችሁ ደግሞ ላይክ፣ ኮሜንት፣ ሼር አድርጉ። እናመሰግናለን።